ሰላም እንደምን አላችሁ ድና የተከበራችሁ የቻናላችን ቤተሰቦች በዛሬ ቪዲዮአችን ላይ እጅግ በጣም ጠቃሚ ነገር ይዘን መጥተናል። በአንዳንድ ጉዳዮች ለትንሽ ቻናላችን ላይ ጠፍተናል። ከዛሬ ቀን ጀምሮ ግን በየዕለቱ ለእናንተ እጅግ በጣም ጠቃሚ ቪዲዮዎችን እየሰራን የምናቀርብ ይሆናል። በዛሬ ቪዲዮአችን ላይ በዚህ ጾም ወቅት ወይም ረመዳን ከመጠናቀቁ በፊት በብዛት እየተበላ የነበረውን አስገራሚውን ቴምር ምን አይነት የጤና ጥቅሞች እንዳለው ለእናንተ እናቀርባለን። ረመዳን አለቀና ቴምር አይበላም ማለት አይደለም። ቴምርን አዘውትራችሁ ብትበሉት ለጤናችሁ ከፍተኛ ጥቅም ይሰጣል። ስለዚህ ጾም አለቀ ብላችሁ ቴምርን ከመመገብ ወደ ኋላ እንዳትሉ ይህን ቪዲዮ ለእናንተ ሰርተንላችኋል። ለዩቲዩብ ቻናላችን አዲስ ከሆናችሁ ስለ ውበት፣ ስለ ጤና አስገራሚ ነገሮችን ለእናንተ የምናቀርብበት ዩቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። እጅግ በጣም ታተርፉበታላችሁ። ቴምር በርካታ የጤና ጥቅሞች አሉት። ስለዚህ ቴምርን አዘውትሮ መብላት ጥቅም ይሰጠናል። ነገር ግን አብዛኛው ሰው የቴምር ጥቅሞችን አያውቃቸውም። በዛሬ ቪዲዮ ላይ ግን ሳይንስ ያረጋገጣቸውን አስገራሚ የቴምር ጥቅሞችን የምንነግራችሁ ይሆናል። ቴምር በርካታ የጤና ጥቅሞች ሲኖሩት ከዛ ውስጥ የሆድ ድርቀትን ለመከላከል ወይም የሆድ ህመምን ለመፈወስ ይውላል። ቴምር አዘውትሮ የሚመገብ ሰው በሆድ ድርቀት ውስጥ አይጠቃም ማለት ነው። እንደ ነገራችን ካነሳ ነው ሆድ ድርቀት እጅግ በጣም በርካታ በሽታዎችን የሚያመጣ ነው። በጣም ብዙ የጤና ችግሮችን ያመጣል። ስለዚህ ሆድ ድርቀት ካለ በቶሎ መታከም አለበት። ለዛ ደግሞ ፍቱን መድኃኒት ቴምር ነው። ማታ ቀዝቀዝ ባለ ውሃ ላይ 3 ፍሬ ቴምር ዘፍዘፍ አድርጋችሁ ጠዋት በባዶ ሆዳችሁ ለተከታታይ 7 ቀናት ብትመገቡት ሆዳችሁ እንዲለሰልስና የሆድ ህመም እንዲወገድ በከፍተኛ ሁኔታ ይሰራል። ስለዚህ ቴምር የሆድ ህመምና የሆድ ድርቀትን ለመከላከል በጣም ይጠቅማል ማለት ነው። የተለያዩ የአንጀት ችግሮችን ይከላከላል ወይም ይፈውሳል። አንጀት ውስጥ የሚፈጠሩ መጥፎ ህመሞችን ወይም ችግሮችን በአጠቃላይ የአንጀታችን ጤና የተጠበቀ እንዲሆን ቴምር ከፍተኛ ሚና ይጫወታል። ስለዚህ ጠዋት 3 ፍሬም ቴምር መጠቀም ለአጠቃላይ ለሆድ ዕቃ ከፍተኛ ጥቅም እንደሚሰጥ የአሜሪካ ዩኒቨርሲቲ በሰራው ጥናት ተረጋግጧል ማለት ነው። ሌላኛው የቴምር ጥቅም ክብደትን ለመጨመር ይረዳል። በጣም በተደጋጋሚ ክብደታችሁን ለመጨመር እጅግ በጣም ብዙ ነገሮችን ሞክራችሁ ካቃታችሁ በአጭር ጊዜ ክብደታችሁን ለመጨመር ቴምርን ብትመገቡ እጅግ በጣም ጠቃሚ መሆኑን ጥናቶች ያሳያሉ። ስለዚህ ክብደትን በአጭር ጊዜ ለመጨመር ቴምር እጅግ በጣም ጠቃሚ ፍሬ እንደሆነ በጥናት ተረጋግጧል። ስለዚህ በቀን ቢያንስ 3 ፍሬ ቴምር ብንመገብ በአጭር ጊዜ ክብደታችንን ለመጨመር እንደሚረዳን ጥናቶች ያሳያሉ። ሌላኛው ተቅማጥን ይከላከላል። በተቅማጥ በሽታ ለምትሰቃዩ ሰዎች ወይም ተቅማጥን ወዲያው ለማቆምና ቶሎ መፍትሄ ለማግኘት ቴምርን መመገብ ተቅማጥን በማቆም በተቅማጡ ምክንያት የሚወጣውን የሰውነታችንን ጠቃሚ ቫይታሚኖችን ይተካል። ተቅማጥም እንዳይኖር ደግሞ ጤናችንን የማስተካከል ከፍተኛ አቅም አለው። ስለዚህ ቴምርን አዘውትራችሁ በመመገብ የተቅማጥ ችግርንም በከፍተኛ ሁኔታ መቀነስና መቅረፍ ትችላላችሁ። ስለዚህ ቴምር አዘውትሮ በመመገብ የተቅማጥ ህመምንም ማስታገስ እንደሚቻል የጤና ባለሙያዎች በሰሩት ምርምር ደርሰውበታል። ሌላኛው የቴምር ጥቅም ስናነሳ የአልኮል ስጋርን ያስታግሳል። ለምሳሌ አንድ ሰው በጣም ከሰከረ ወይም ከመጠን በላይ መጠጥ ጠጥቶ ከሰከረ የአልኮል ስካሩን ለማስታገስ ቴምርን አዘውትሮ ቢመገብ እጅግ በጣም ጠቃሚ እንደሆነ ጥናቶች ያሳያሉ። ስለዚህ የአልኮል ስካርን ለማስታገስ እጅግ በጣም ጠቃሚ ነው። ስለዚህ ቴምርን አዘውትራችሁ ብትጠቀሙ አልኮል ስካርን ለማስታገስና አይምሮአችን ጤነኛ እንዲሆን ወይም ከስካራችን እንዲመለስ የማድረግ ከፍተኛ አቅም አለው። ስለዚህ ቴምርን አዘውትሮ መጠቀም እጅግ በጣም ጠቃሚ ነው። ሌላኛው ጉልበትና ኃይልን ይሰጣል ወይም ጉልበትና ኃይል እንዲጨምር ያደርገናል። ድካምን ይከላከላል። በጣም ድካም የሚሰማችሁ ከሆነ ወይም ጉልበትና ኃይል የምትፈልጉ ከሆነ ቴምርን አዘውትሮ መመገብ በጣም ጠቃሚ መሆኑን ጥናቶች ያሳያሉ። ስለዚህ ቴምርን አዘውትረን የምንመገብ ከሆነ ጉልበትና ኃይል ይሰጠናል። በይበልጥ ደግሞ ከባድ ስራዎችን ቀን ውስጥ የምትሰሩ ከሆነ ጠዋት ከእንቅልፋችሁ ስትነሱ ድካም የሚሰማችሁ ከሆነ 3 ፍሬ ቴምር በመብላት ድካማችሁ ለቆ እንደ አዲስ እንድትታደሱና ጠንካራ ጉልበትና አቅም እንዲኖራችሁ ያደርጋል። ስለዚህ ጉልበትና ጥንካሬን ለማግኘት ቴምርን አዘውትሮ መመገብ ባለሙያዎች ይመክራሉ። ሌላኛው የቴምር ጥቅም ጤናማ የሆነ የነርቭ ስርዓት እንዲኖረን ያደርጋል። ነርቫችን ጤናማ እንዲሁም ጤነኛ እንዲሆን ቴምርን አዘውትሮ መመገብ ጤናማ የሆነ የነርቭ ስርዓት እንዲኖረን ያደርጋል። ስለዚህ ቴምርን አዘውትሮ ስንመገብ ነርቫችን ጤናማ ይሆናል። ለነርቭ በሽታ የምንሰቃይ ከሆነ የነርቭ በሽታችንን የማስታገስ ከፍተኛ አቅም እንዳለው ጥናቶች ያሳያሉ ማለት ነው። ሌላኛው የደም ማነስ ካለብን የደም ማነስን በአግባቡ ያከላክላል ወይም ያድናል። ስለዚህ ቴምር አዘውትረን የምንመገብ ከሆነ የደም ማነስን ለመከላከልና የደም ማነስን ለማዳን ከፍተኛ ጥቅም ይሰጣል። ስለዚህ በደም ማነስ ችግር ውስጥ የምትሰቃዩ ሰዎች ቴምርን አዘውትራችሁ በመመገብ ከዚህ ችግር መውጣት እንደምትችሉ ጥናቶች ደጋግመው ያሳያሉ። ሌላኛው የጥርሳችንን ጤናና ጠንካራ እንዲሆን
ያደርገናል። ቴምርን አዘውትሮ የሚመገብ ሰው ጤናማ እጅግ በጣም ጠንካራ ጥርስ እንዲኖረው ያደርጋል። ቴምርን አዘውትሮ መመገብ ጤናማና ጠንካራ ጥርስ እንዲኖረን ከማድረግ ባሻገር ለህፃናት ደግሞ የጥርሳቸው እድገት በጣም የተፋጠነ እንዲሁም በማድረግ ከፍተኛ ሚና ይጫወታል። ስለዚህ ቴምርን አዘውትሮ መመገብ ጤናማና ጠንካራ ጥርስ እንዲኖር ያደርጋል ማለት ነው። ስለዚህ ቴምርን አዘውትራችሁ ስትመገቡ ጤናማ ጠንካራ ጥርስ እንዲኖራችሁ ያደርጋል። ስለዚህ ቴምርን ለህፃናትም ለኛም ብንበላ ጠቃሚ ነው ማለት ነው። ሌላኛው ለእርጉዝ ሴቶች በጣም ጠቃሚ ነው። እርጉዝ ሴቶች በእርግዝና ወቅትም እንዲሁም ከእርግዝና በኋላ ልጃቸውን ከወለዱ በኋላ ቴምርን አዘውትሮ መመገብ እርግዝና ላይ የፅንሱና የእናቲቱ ጤንነት በከፍተኛ ሁኔታ የተጠበቀና የተሻሻለ እንዲሆን ያደርጋል። ከወለዱም በኋላ ልጃቸው ቶሎ እንዲያድግ የእናት ጡት ቶሎ እንዲመጣ ቴምር በርካታ ጥቅሞችን ይሰጣል። ስለዚህ እርጉዝ የሆናችሁም የወለዳችሁም እናቶች ቴምርን አዘውትራችሁ ብትመገቡ በርካታ የጤና ጥቅሞችን እንደምታገኙ ጥናት ያሳያል። ለአይን ጤንነትና አይንን ከመታወር ይታደጋል። አይናችን ጤናማ እንዲሆን በይበልጥ ደግሞ በአይን ህመም የምትሰቃዩና የአይን ሞራ ግርዶሽ ችግር ያለባችሁ ሰዎች አይናችሁን ከመታወር ለመታደግና ጤናማ አይን እንዲኖራችሁ በከፍተኛ ሁኔታ ጥቅም ይሰጣል። ስለዚህ ለአይን ጤንነትና አይንን ከመታወር ለመታደግ ቴምርን አዘውትሮ መጠቀም በጣም ጠቃሚ ነው። የሆድ ካንሰርን ይከላከላል። በሆድ ውስጥ የሚፈጠር ቁስለትን ያ ቁስለት አድርጎ ወደ ካንሰር እንዳይሄድ በአጠቃላይ ለሆድ ዕቃ ጠቃሚ ነው። ለስንፈተ ወሲብ ፍቱን መፍትሄ ነው። በስንፈተ ወሲብ እየተሰቃዩ ላሉ ሰዎች ቴምርን አዘውትሮ መብላት እጅግ በጣም ከፍተኛ ጥቅም እንደሚሰጥ ጥናቶች ያሳያሉ ማለት ነው። ስለዚህ ቴምርን አዘውትረን ስንመገብ ከስንፈተ ወሲብ እንድናለን፣ እንዲሁም ጤናማ የወሲብ ስርዓት እንዲኖር ያደርጋል ማለት ነው። ስለዚህ ቴምር ይሄ ነው ጥቅሙ ተብሎ አይነገርም ማለት ነው። ከ1000 በላይ የቴምር ጥቅሞች እንዳሉ ተረጋግጧል። ነገር ግን ሳይንስ በምርምር ያረጋገጣቸውን 14 ቆንጆ የቴምር ጥቅሞችን ለእናንተ አካፍለን ነበር። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ሲጀምሩት ላይክ እና ሼር ማድረግ አትርሱ። በቀጣይ ቆንጆ ቪዲዮ እስከምንገናኝ በያላችሁበት ቸር እንድንሰብቱ እንመኛለን። በያላችሁበት ቸር ሰንብቱ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እናመሰግናለን።